ኢትዮጵያውያን ወደፊት ዕጣ ፈንታቸውን የሚወስኑበት ድምጽ እየሰጡ ነው። ዛሬ ግንቦት 24 ቀን 2018 እየተካሄደ በሚገኘው ሰባተኛው ሀገራዊ ጠቅላላ ምርጫ ከ50 ሚሊዮን በላይ ዜጎች ይመዘገባሉ ተብሎ ይጠበቃል። ምንም እንኳን በትግራይ ክልል ሙሉ በሙሉና በአንዳንድ የአማራ ክልል አካባቢዎች ምርጫው ባይካሄድም ሀገራዊ ሂደቱ በከፍተኛ የህዝብ ተሳትፎ ቀጥሏል። የዚህን ታላቅ ምርጫ ዝርዝር መረጃዎች፣ የፓርቲዎችና የእጩዎችን ቁጥር እንዲሁም የታዛቢዎችን ሁኔታ አሁን በዝርዝር እንመለከታለን። ሰላም ጤና ይስጥልኝ። ከአውደ ክስተት ሚዲያ ወቅታዊና ሰበር መረጃዎችን ወደ እናንተ የሚያደርሰውን ክስተት ነኝ። እነሆ ክስተታችን ተጀምሯል። አብራችሁን ቆዩ። ሰባተኛው ሀገራዊ ጠቅላላ ምርጫ በሚሊዮኖች የሚቆጠሩ ኢትዮጵያውያን ድምጻቸውን እየሰጡ ይገኛሉ። ሰባተኛው ዙር ጠቅላላ ምርጫ ዛሬ ግንቦት 24 2018 አመራጮች በየአካባቢያቸው ድምጽ እየሰጡ ነው። ብሔራዊ ምርጫ ቦርድ ከትግራይ ክልልና ከአንዳንድ የአማራ ክልል አካባቢዎች ውጪ ምርጫው እንደሚካሄድ አስታውቋል። ለዚህ ምርጫ ከ50.5 ሚሊዮን ሰዎች በመራጭነት የተመዘገቡ ሲሆን ይህም ሀገሪቱ ካላት አዋቂ ህዝብ ከ2/3 የሚበልጥ ነው ተብሏል። የብሔራዊ ምርጫ ቦርድ መረጃ እንደሚያመለክተው ለመራጭነት ከተመዘገቡት ከ50 ሚሊዮን በላይ ኢትዮጵያውያን መካከል ሴቶች 46% እንዲሁም ወንዶች 54% ናቸው ብሏል። የሴቶች ቁጥር ከ5 ዓመት በፊት ከተመዘገቡት በ32% ጭማሪ ያሳየ ሲሆን ካለፉት 6 ምርጫዎች የተበለጠ ነው ተብሏል። ከትግራይ ክልል በስተቀር በመላ ሀገሪቱ በሚካሄደው ሰባተኛ ሀገራዊ ምርጫ ከንጋቱ 12 ሰዓት ጀምሮ ድምጽ መስጠት ተጀምሯል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ሙሉ በሙሉና በአማራ ክልል ደግሞ በተወሰኑ አካባቢዎች ምርጫው በዛሬው ዕለት እንደማይካሄድ ቀደም ብሎ አስታውቋል። ምርጫ ቦርድ በአማራ ክልል በ8 ምርጫ ክልሎች በዛሬው ዕለት ድምጽ እንደማይሰጥ ሲያሳውቅ ከጠቀሳቸው ቦታዎች መካከል ደቡብና ምዕራብ ጎንደር ደጋዳሞት አምባሰል ይገኙበታል። በሰባተኛው ሀገራዊ ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ቦርዱ መግለጹን አይዘነጋም። በምርጫው የሚሳተፉ 24 የፖለቲካ ፓርቲዎች ሲሆኑ ፓርቲዎቹም ከ10 ሺህ በላይ እጩዎች ለማስመረጥ አስመዝግበዋል። ከእነዚህም ውስጥ 2080 ለፓርላማ የሚወዳደሩ ይሆናል። 8352 እጩዎች ደግሞ ለክልል ምክር ቤት ሲወዳደሩ 80 እጩዎች ደግሞ በግላቸው ይወዳደራሉ። 55 የሀገሮች ሲቪክ ማህበራት ምርጫውን የሚታዘቡ ሲሆን የአፍሪካ ህብረት በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የታዛቢ ቡድን አሰማርቷል። የምስራቅ አፍሪካ የልማት በይነ መንግስታቱ ወይም ኢጋድ የምርጫ ታዛቢ ቡድንን የሚመሩ ደግሞ ቀድሞ የኡጋንዳ ምክትል ፕሬዝዳንት ስፔሲዮሳ ዋንዲሬ ካዛምቡዌ ናቸው። እንግዲህ ዘንድሮ ሰባተኛ ሀገራዊ ምርጫ 42 የፖለቲካ ፓርቲዎች ከ10 ሺህ በላይ እጩዎች እንዲሁም የአፍሪካ ህብረትና የኢጋድ ታዛቢዎች የተሳተፉበት ትልቅ መድረክ ሆኗል። ውድ ተከታታዮቼ እናንተስ በየአካባቢያችሁ ያለው የምርጫ ሂደት ምን ይመስላል? ድምጻችሁን ሰጥታችኋል? ከዚህ ምርጫስ ምን ትጠብቃላችሁ? ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ አጋሩኝ። ሰላም ለሀገራችን ይሁን። ለዛሬ ያዘጋጀናቸው መረጃዎች ከነዚህ ነበሩ። አዳዲስና የተረጋገጡ ወቅታዊ ዜናዎችን በፍጥነት ለማግኘት አውደ ክስተት ሚዲያም ሰብስክራይብ ማድረጋችሁን አድርሱ። የዕለቱን መረጃዎች ወደ እናንተ ያደረስኩት ክስተት ነበርኩኝ። በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩኝ።